ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦቼ የሰዓቱን መረጃ ይዤ ቀርቤያለሁ። አሜሪካና ዩክሬን ለረጅም ጊዜ ሲፋለሙበት የነበረውን የመጣኔ ሀብት ስምምነት አደረጉ። የቀድሞው የአሜሪካ ምክትል ፕሬዝዳንት ካሚላ ሃሪስ ከምርጫ ውድድር ሽንፈታቸው በኋላ በደጋፊዎቻቸው ፊት ለመጀመሪያ ጊዜ በመድረክ ላይ በመቅረብ በትራምፕ አስተዳደር ላይ የሰላ ትችት መሰንዘራቸው እያነጋገረ ይገኛል። ትችታቸው በምን ዙሪያ ላይ ያነጣጠረ ነው? የአሜሪካና የዩክሬን ስምምነት ዝርዝር ትኩረቱ ምን ይመስላል? አሜሪካ ከዩክሬን ጋር በመደራደሯ የምታገኛቸው ጥቅሞች ምንድናቸው? ዩክሬንስ ከአሜሪካ ጋር ስምምነት በመፈራረሟ የምታገኛቸው ጥቅሞች ምንድናቸው? የሚሉትን ዘርዘር አድርገን እንመለከታለን። እንደሚታወቀው ዩክሬን እንደ አውሮፓውያን ዘመን አቆጣጠር በ1991 ከሶቪየት ህብረት ወይም ደግሞ ከአሁኗ ራሽያ ነፃነቷን ከተገናጸፈች በኋላ ተከተለው በነበረው የማርኬት ኢኮኖሚ ፖሊሲዋ አማካኝነት በዓለም ላይ ስማቸው ከሚጠራ የስንዴ፣ የብረት፣ የበቆሎ፣ የገብስና የሀያላን ሀገሮች መፈካከሪያ የሆኑ የዲጂታል ቁሳቁሶችን እንደ ስልክ ወይም ስማርትፎን፣ ላፕቶፕና የመሳሰሉትን ለማምረት የሚያስችሉ የተፈጥሮ ሀብቶችን የጸነሰች ሀገር በመሆኗ የብዙዎችን ትኩረት ስትስብ ቆይታለች። ከራሽያ ጋር ጦርነት ከገባች ጊዜ ጀምሮ አሜሪካ በባይደን አስተዳደር ወቅት በርካታ የጦር መሳሪያዎችንና ረብጣ ዶላሮችን ለዩክሬን ስታሸክም እንደነበረች ይታወቃል። ትራምፕ ወደ ስልጣን ከወጡ በኋላ አሜሪካንን ሀያል ሀገር አደርጋለሁ በሚለው አቋማቸው ያገኙትን አጋጣሚ ሁሉ ለአሜሪካ ጥቅም ለማዋል የቆረጡ ይመስላል። አሜሪካ ለዩክሬን ያፈሰሰችውን ሀብቷን መልሳ ማግኘት ይኖርባታል በማለት የዩክሬንን ከ50 በላይ የሚደርሱ ማዕድናትን ለመጠቀም የዩክሬን ፈቃድ ያስፈልገኛል በማለት ሲደራደሩ ሰንብተው ከሰዓታት በፊት ድርድሩ ተቋጭቷል። ታዲያ ድርድሩ በጦርነት ምክንያት የኑሮ ውድነትና የዋጋ ንረት እያሰቃየው የሚገኘውን የኪየቭ ነዋሪ ያስተነፍስ ሲሆን በማለት አንዳንዶች ጥርጣሬያቸውን ሲናገሩ አርፍደዋል። እንግዲህ በአሁኑ ሰዓት ያለውን የዩክሬን ሁኔታ በተመለከተ ደግሞ የተባበሩት መንግስታት ድርጅት ባወጣው ዘገባ ላይ እንዳስነበበው ዩክሬን ከ13 ሚሊዮን የሚበልጥ ዜጎቿ በከፋ ረሃብ ላይ ይገኛሉ ብለዋል። ይቺ ስንዴ እንደ ጉድ የሚታፈስባት ሀገር በአሁን ላይ በረሃብ አለንጋ የመገረፏን ነገር ዓለም ሲሰማ በአግራሞት ተውጧል። አሜሪካ የኔ ጉዳይ የኔ ጥቅም ነው በሚል አቋም የዩክሬንን ሚነራሎች አልምቶ ለመጠቀም ፊርማዋን አኑራለች። በሌላ በኩል ቻይና የዓለም ሀያላን ሀገሮች መፎካከሪያ በሆኑ ሚነራሎች ዙሪያ እስካሁን ግንባር ቀደም ሀገር ብትሆንም የአሜሪካንን መውተርተር ከቁብም የቆጠረችው አትመስልም። ራሽያ በበኩሏ አሜሪካ በጦርነቱ ምክንያት የፈረሰችውን ዩክሬን ልትደግፋት ከተማዋንም ልታንጽላት ይገባል በሚል መንፈስ ጉዳዩን በዝምታ እየተከታተለችው ትገኛለች። አሜሪካ ለዩክሬን በምትሰጠው ወታደራዊ ድጋፍና የመሳሪያ ድጋፍ ምንም ያለችው ነገር የለም። አንዳንድ የፖለቲካ ተንታኞች እንደሚናገሩት ከሆነ አሜሪካ የኢኮኖሚ የበላይነትን ለመጨበጥ መሳሪያ መስጠት ካለባት ወደ ኋላ እንደማትል ይናገራሉ። በቻይናና በአሜሪካ መካከል ባለው የኢኮኖሚ ሽኩቻ ስምምነቱ አሜሪካንን ኢን ዘ ሎንግ ተርም ሊጠቅማት እንደሚችል የሚናገሩ የፖለቲካና የኢኮኖሚ ተንታኞች ግን አልጠፉም። ይህ በእንዲህ እንዳለ የአሜሪካ ምክትል ፕሬዝዳንት ወይዘሮ ካሚላ ሃሪስ የትራምፕ አስተዳደር ላይ የትችት ሚሳኤላቸውን አስወንጭፈዋል። ካሚላ የትራምፕ አስተዳደር የሚከተለው የኢሚግሬሽንና የኢኮኖሚ ፖሊሲ ፍጹም የተሳሳተ ነው ሲሉ ተናግረዋል። ቀጥለውም ፕሬዝዳንት ትራምፕ አስተዳደራቸው ፊር ኢዝ ኮንቲንጀንስ በሚለው ቢስማሙም ፍርሃት ብቻ ሳይሆን ድፍረትም ተላላፊ ነው በማለት ግራ የሚያጋባ የሚመስል ሐሳብን በመድረካቸው ላይ ሰንዝረዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸውን አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ክፍል ቸር እንቆይ።